ሰበር መረጃ በኢትዮጵያ ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ድርጅቶች የሥራ ፍቃድ ተሰረዘ። የኢትዮጵያ ሎተሪ አገልግሎት ሁሉንም የስፖርት ውድድር ድርጅቶች የሥራ ፈቃዶች ከታህሳስ 06 ቀን 2018 ዓ.ም መሰረዛቸውን ገለጸ። የፍቃድ ስረዛው በውርድ እና በፋይናንስ ዘርፉ ላይ በተካሄደ አገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን ድርጅቱ ገለጸ። ውሳኔው በሥራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርድ ድርጅቶች በእኩልነት ተፈጻሚ ይሆናል ተብሏል። ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ሕገወጥ አሰራር፣ የፍቃድ ውል ጥሰት እና ለብሔራዊ ደህንነት ስጋት የሚሆኑ ሕገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል። ለስፖርት ውርድ ድርጅቶች እና ሲስተም ኦፕሬተሮች አቅራቢዎች ከታህሳስ 6 ቀን 2018 ዓ.ም በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውርድ ሥራ እንዲያቋርጡ ትዕዛዝ ተሰጥቷል። ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት እንዲያቆሙም ታዟል። አዲስ ውርድ መቀበል ፈጽሞ አይቻልም ተብሏል። ላይክ እና ፎሎው ያድርጉ።